እንደ አንድ እንዳማኝ የፍልስጤምና የእስራኤል ምድር ላይ ያለው ግጭት መሰረቱ እምነት ነው። በአይሁድና በሙስሊም መካከል ነው። በሙስሊም መካከል ብቻ አይደለም፣ በአይሁድ በሙስሊም በክርስቲያን። ኦኬ አንድ ነገር መታወቅ አለበት። ፍልስጤም የሚባለው ምድር የሙስሊምና የክርስቲያን ምድር ነው። የሙስሊምና የክርስቲያን ዛሬ የክርስቲያን ጳጳሳቶች እንግዲህ አሁን አንድ ሰው የማይገነዘበው ኢትዮጵያን ክርስቲያንስ እንዲያውቅ መፈልጋቸው ነገሮች ውስጥ በተለይ ይሄ ጭፍን ደጋፊነትና ዓለማው ካለውቀት ያመነጭ እስራኤል የምትባለው ሀገር በመሰረቱ እስራኤል 1948 የተመሰረተች ሀገር ናት። እስራኤል የሚባል ሀገር አልነበረምም የለምም፣ በታሪክም አልነበረም። በኒ እስራኤል ህዝቦች የሚባሉ በታሪክ የዘመናትና የሺህ ዓመታት ታሪኮች የነቢያቶች ምድር ነው። እንኳን አንተ እዚህ መካከለኛው ምስራቅ እምነት ከፈለቀበት መሰረት ከተነሳበት ቀርቶ አይደለም የዛ ፍጥጫ 1948 እንግሊዝ ናት። እስራኤል የምትባለው ሀገር እኮ ክርክሩ የነበረው የትና አስቀምጣት የትን ፍጠራት ነበር። ተመርጧል እኮ ኡጋንዳ ተብሎ ነበር ምናምን ተመረጠና የተስፋይቱ ምድር ናት። እዚህ ላይ ተፈጠር ተብሎ የተፈጠረች 1948 የተፈጠረች ምድር ናት። እስራኤል የምትባለው ምድር ተፈርጣ በ1948 የነበረውና የዛሬዋን ካርታ ስታይ 78% የፍልስጤምን ምድር ወስደዋል። ይሄ ደግሞ ዓለም ስለ ሰብአዊነትና ስለ ሰው ልጅ እኩልነት የሚያወራ ዓለም ውስጥ ነው የሁሉ ተግባርና ድርጊት የሚካሄደው። ፍትህን የሚያቅ ስለ ሰው ዘር ምክንያቱም እንዳልኩ ኃይል ነው። ዛሬ ኃይል በተናገረበት ጊዜ እውነት ይጠፋል። እውነትን የሚያነሳው እስኪመጣ ድረስ ምክንያቱም ጉዳዩ የኃይል ጉዳይ ይሆንና ሚዛኑ የኃይል ሚዛን ይሆንና ከዛ ውስጥ የሁሉ ጭፍጨፋ ዛሬ ስለ እንስሳ መብት የሚጨነቅ ስለ ሰብአዊነት እያለ የሚያወራ ማህበረሰብ ዓለም ላይ ባለበት አንቶኒዮ ጉተሬዝ የተባበሩት መንግስታት ዋና ጸሐፊው ማለት ነው ለ75 ዓመታት እየተደረገ ያለው የጭቆናና የግፍ እንተና አገዛዝ መቆም አለበት ብሎ ኦፊሻል ነው ሲል ነው እየተናገረ ያለው። ግን ማን ይሰማዋል? ጉዳዩ ዓለም በተዛባ ሚዛን ውስጥ ስለቆመ በ100 ሺህ የሚቆጠር ህዝብ እየተጨፈጨፈ ቤት ንብረቱን እያጣ ከ20 ሺህ በላይ ህፃናትና ከ20 ሺህ በላይ ሴቶች እየተገደሉ ዝም የሚል ዓለም ስለ አንድ ሰው መብት ሊነገረኝ አይችልም። እውነታው እኔ አሁን መታወቅ ያለበት የእውነትና የሐሰት በተለይ ለኛ ሀገር እንደ ማህበረሰብ ፍልስጤም ቤተልሔም እኮ ያለው ኢየሱስ ክርስቶስ ወይም ደግሞ ሰይድና ኢሳ የተወለዱበት ቤት ቤተልሔም ነው አይደለም? ቤተልሔም እኮ ፍልስጤም ምድር ነው ያለው። ቤተልሔም ውስጥ ያሉ ክርስቲያኖች ናቸው። ዛሬ የያሲር አረፋት ፓርቲ ውስጥ ዋናው ፒኤልኦ ወይም ደግሞ የዋናው የፍልስጤም ነፃ አውጪ ግንባር የያሲር አረፋት ፓርቲ ውስጥ ግማሹ ሊደሮች እኮ ክርስቲያኖች ናቸው። ያ አይር ደቦረዲያ ካቶሊክ ኦርቶዶክስ ናቸው። ትልቁ ቁጥር ያላቸው ለሀገር እኩል ሙስሊሙ ጋር ይታገላሉ። አገር ነው የተወረረው፣ ምድር ነው የተወረሰው፣ ከቀይህ ነው ላፈናቅልህ የተባለው፣ ማንነት ነው የተገፋው፣ ከክርስትና የተባለ እኔ እስራኤል ውስጥ እኮ ዛሬ እስራኤል በምትባለው ግዛት ውስጥ እስራኤል ተብላ በተፈጠረችው ግዛት ውስጥ እንደውም ከክርስቲያኑ የበለጠ ሙስሊሙ ይበዛል። 19% ሙስሊም ነው የእስራኤል ዜጋ፣ 19% ክርስቲያን 1% ነው። መንደር ነው የሚቀልጥ ክርስቲያን ላይ መቀለል ይቀልጥ። ከትናንት ወዲያ አይተህ ከሆነ ከኢትዮጵያ እንግዲህ ፈላሻ ተብሎ ሄዱት አይሁዶች ኢትዮጵያን አይሁድስ ማለት ነው ከሞቱ ለዚህ ለእስራኤል ተብሎ ዛሬ እነሱ ለሚያምኑት ለነጻነት ለሚባለው ትግል ለተገደሉት መቃብሮቻቸው ላይ መስቀል የተጻፈበትም ከኛ ከአይሁድ ማንነት ጋር ስለምን ከመቃብሮች ላይ መስቀል ይነሳ የሚል እኮ ትዕዛዝ ነው በካቢኔት ላይ ተወጣው። ይሄንን መስቀል ይነሳ መስቀል መቃብር ላይ የተለጠፉ መስቀሎችን አንሱ ነው የተባለው በቀጥታ ትዕዛዝ። የሞቱ ለእስራኤል ዋጋ ከፍሏል የሚባሉ ወታደሮችን እኔ ሰው ሆኖ በነጻነት የሚያምን አንድ ነፃ የሆነ ሰው ባረመናሉ ታሪካቸው በጣም ያሳዝናል። ዋረበሬዲስ እንደ ሰው ልጅ ስቶሪውን ስታይ እኔ አንድ ጓደኛዬ ነው ስለ እውነት ከሆነ ሰው መቆም ያለበት መደገፍ መቃወም ሌላ ኦርቶዶክስ አማራ ከእስራኤል ጎን ነኝ የእስራኤል አምላክ ይላል። የትኛው ነው የእስራኤል አምላክ? እስራኤል እኮ ብትሄዱ የጌታ መቃብር ፊት ለፊት ሲያደንቅህም ወንድና ወንድ ያለመሰላል ነው የሚሰቅልህ። በቃ ልታምኗቸው